ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ብላችኋል። እንዴት ናችሁ? ጤንነት፣ ስራ ሁሉም ሰላም ነው እና መጀመሪያ ያው አላሳየውም። ይሄ ሙሽሙሽ ይባላል። ጨረስኩት። ብዙ ውስጥ ሲጨምር ትናንትና አሁን ቅድም ነበር የሰራሁት። ሙሽሙሽ ያኔ እንደሚባለው ሙራባ ነው የሚባለው። ይሄ ዳቦ ላይ ምናምን ተቀብቶ የሚበላ ማለት ነው። እና ቅድም እረስቼ ሳልቀርጸው ማለት ሰራው ጠዋት። ከዛ አሁን እስኪቀዘቅዝ ድረስ ቆይቼ አሁን እየጨመርኩ ለምን ቪዲዮ አልቀርጽም ብዬ ነው። እና አሁን ከጨረስኩ በኋላ እዚህ ውስጥ ጨመርኩና ቀዝቅዞ ከቀዘቀዘ በኋላ እዚህ ውስጥ እጨምራለሁ ማለት ነው። የሚሰራ ከየሆነ ሙሽሙሽ የሚባል ነው። ያው እኔ በአማርኛ ምን እንደሚባል አላውቅም እዚህ ሀገር እንጂ እኛ ሀገር ምናልባት ሱፐር ማርኬት ሊኖር ይችላል፣ አላየሁትም። እና ሎሚና ስኳር 1 ኪሎ ይሄ ሙሽሙሹ ነፍችን የምታካክል ይሰነጠቅና ከውስጡ ፍሬው ይወጣል። ፍሬው ከተወጣ በኋላ ያው ታጥቦ ነው ተሰንጥቆ ከውስጡ ፍሬ እያወጡ ይመዘናል በኪሎ። 1 ኪሎ ሙሽሙሽ 1 ኪሎ ደግሞ ስኳር ይጨመርበታል። ከዛ ሎሚ እንደ እንትኑ ይሄ አሁን የጨመርኩበት ይሄ ትልልቅ ይሄ ብርቱካን የሚያክል ሎሚ ያለ አይደለ? እሱን አጠብኩትና ቆረጥ አረኩና ለምሳሌ ያንን ሎሚ 4 ቦታ ነው እንዲህ ከቆረጥኩት በኋላ 4 ቦታ ማለት እንደዚህ ክብ ነገራው 4 ቦታ። ከዛ ደግሞ ትንንሽ እንደ ድንች ስንጥቅ ደግሞ 4 ቦታ ጨመርኩና አብሬያን ተከተኩ። በጣም ብዙ ሰዓት ነው የፈጀ፣ ቀላል አልፈጀም። ለምን ውሃ ነበረ ራሱ ያው ስኳርና ሙሽሙሹ እንትን ሲቀልጥ ራሱ እንዲህ ይሆናል። በጣም ሰዓት ይወስዳል። ለምን ግን ጋዙን ቀንሼ ነው። ወደ ስንት ሰዓት ወሰደ መሰላችሁ? እንግዲህ ጋዙ በጣም የተቀነሰ ነው። እንደዛ ስላችሁ በጣም በቃ ተቀንሶ ወደ 10 ሰዓት ወስዷል በእውነት። እና ከዛም በላይ እንደውም እኔ አልደማመርኩትም እንጂ መጀመሪያ ማታ ላይ ጣልኩትና ማታ ልክ በኢትዮጵያ 4 ሰዓት ጣልኩት። በኢትዮጵያ 6 ሰዓት አጠፋው ከሌሊቱ ማለት ነው። 12 ሰዓት ማለት ነው። በዚህ ሰዓት 2 ሰዓት ቆይ። ከዛ ቆይቼ በቃ አጠፋውና ተኛው። በማግስቱ ደግሞ 6 ሰዓት ያኔ በኢትዮጵያ 1 ሰዓት የጣልኩት ቀን 6 ሰዓት ነው ያጠፋሁት። አስባችኋል? 6 ሰዓት በዛኛው 2 ወደ 8 ሰዓት ነው የወሰደ። ይሄ ሰዓት እንግዲህ በጣም ተቀንሷል። ለምን ጋዙ ከፍ ካረገው እንትን ሊያር ይችላል፣ ያራል፣ ቂጡም ይይዛል፣ ድስቱም ያራል። እና እንደዚህ ይሆናል ሁላችሁ። አሁን ዳቦ ላይ እየተቀባ እንደ ማርማራታ ማለት ነው። እና ዳቦ ላይ እየተቀባ ይበላላችኋለሁ። እና ይሄው ቀላል ነገር። አሁን እንግዲህ ስኳሩ አስባችኋል? 1 ኪሎ ተጨምሮበት። እኛ ጋር ደግሞ እንግዲህ ስኳሩ ውድ ነው። ብዙም አይወጣም፣ ብዙም አልወጣም። እንግዲህ ስንት ወጣ መሰላችሁ? ገና አሁን እየጨመርኩ ነው። እስኪ ስንት እንደሚሆን አሳያችኋለሁ በኋላ ላይ። ስንት በዚህ ስንት እንደሚሆን እና እዚህ ላይ አጠራርጋለሁ። በጣም ጣፋጭነት ስላለው በቃ ስኳር በሉ ያ ራሱ ይጣፍጣል። በዛ ላይ ደግሞ 1 ኪሎ ስኳር ሲጨመርበት ምን ያህል እንደሚሆን እንግዲህ አስቡት። ቤተሰብ እንደዚህ እየተሰራ በቀላሉ ከቤታችሁ ሆናችሁ
የሆነ ነገር ሰርታ አሁን ይሄ ተዘጋጀ። እዚህም ራሱ ውድ ሊሆን ይችላል እንግዲህ ሲገዛ። አሁን ደግሞ አንድ ስኳር ደግሞ እዚህ አገር ላይ ርካሽ ነው፣ በእነሱ ብር ማለት ነው። እንደኛ ሀገር ሳይሆን በእነሱ ብር ርካሽም ስለሆነ 1 ኪሎ ሲገባበት እንደዚህ አይነት ሆኗል እላችኋለሁ። እና አሪፍ ነው ለዚህ የሰራች ቤተሰብ። ይሄው ስንት ሆነ መሰላችሁ? 1 2 4 ይሄ ደግሞ ትልቅ ነው። በዚህ አሁን 1 2 3 ይሆናል። ይሄ እንደዚህ ሆነ ማለት ነው። 1 ኪሎ ስኳር 1 ኪሎ ሙሽሙሽ እና ይሄን ያህል ሆነ እላችኋለሁ። ሰላም ቆዩልኝ ውድ ቤተሰብ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አባራታቱ።